ካቅቤ ደግሞ እየደነገጥኩ ነው የሚናገሩኝ ቃላት ያስደነግጣል እናሰጡ እውነቴን ነው ገፊ ህይወትሽን ኖረሽ የኛን ህይወት የምትበይ እናትሽ ድንጋይ ትብላ ልጅ ሲል ያስደነግጣል እንደዚህ ብሉ ኑሮ እኔ እናቴ ድንጋይ እንድትበላ ነው ድንጋይ በልቻ ያሳደኳቸው እነሱን አያስደነግጥም ራስን አያስትም እውነት ብድግ ብዬ ተነሳው አንቺ ነና ዝም ያልኳትና ስነሳ ትንሿ ብድግ ብላ ምን አባሽ እናርግሽ ልትበይን ነው ወይ ትንሿ ራህመት የወሽመጥ ያውንፍቱ የእናትነት ክብር የሚባል ነገር የለም የቤቱ ኃላፊ እኔ ነኝ ፍሪጆ ነገር ሳስቀምጥ አታስቀምጭም እህቴ ናት የገዛችው የሆነ ነገር ሲባል አንቺ ምን እንዴ ምን አገባሽ ቡና እዚህ ጋር እንዳታፊ ወደዛ ጋር ሂጂ ቡና እንዳትውጭ እዚህ ጋር እጭ እና ምን ልበላቸው ጎሽ ልበላቸው እየሞትኩ እኮ ነው ወደ ሞት እየሄድኩ እኮ ነው አሁን ውጭን ከአርብ ቀን ዘልዬ ወጥቼ ወጣው ተመልሼ ገባው ማለት ነው ቡና ላፈ ደክሞኛል ማለት ነው እነዚህ ሴቶችን አንዳንድ መረጃቸውን እንትን ብዬ ሰርቼ ስራ ቦታ ላይ መጥቼ ተቀመጥ ቁጭ ብላለች እዛ ጋር ትልቋ ደወለች እኔ ጋር ማለት ነው ለበጣ ፕሮሰስ ተበላሽቶብኝ ነው ምናምን ተይ እህቶችሽን ተይ ምከራቸው ምንም አታርጊልኝ እስከዛሬ ምንም አርገሽልኝ አታቂም አሁን ምንም እንድታርጊልኝ አልፈልግም ግን እነዚህ ልጆች ተይ ካቅቤ ደግሞ እየደነገጥኩ ነው የሚናገሩኝ ቃላት ያስደነግጣል እናሰጡ እውነቴን ነው ገፊ ህይወትሽን ኖረሽ የኛን ህይወት የምትበይ እናትሽ ድንጋይ ትብላ ልጅ ሲል ያስደነግጣል እንደዚህ ብሉ ኑሮ እኔ እናቴ ድንጋይ እንድትበላ ነው ድንጋይ በልቻ ያሳደኳቸው እነሱን አያስደነግጥም ራስን አያስትም እውነት ብድግ ብዬ ተነሳው አንቺ ነና ዝም ያልኳትና ስነሳ ትንሿ ብድግ ብላ ምን አባሽ እናርግሽ ልትበይን ነው ወይ ትንሿ ራህመት የወሽመጥ ያውን ሆዴ ቆስሏል ጉምድ ራህመት ዞር በይ በእናትሽ ያቺ አድራውላ ነበር የመጣችው ሀያት አድራውላ ነበር የመጣችው አንቺ አረሽ 5 ቀን ተመጭ የለም ብላይ ነበር ማለት ነው ይሄንን ደውላ ለሷ ነግራት እሷም አታጠራም ዱባይ ያለችው እሺ አሁን ዛሬ እህትሽ አልገባችም ለምሳሌ የት ሄደች ጠይቂያቸው እህቶችሽን ብያታለሁ በመሃል ማለት ነው የዱባይ ረብሻ ከተነሳው እንጂ አታናግረኝም ቤሩት 7 ዓመት ስትቆይ እኔን አታወራኝም ልታስወጥሻቸው ለብቻሽ ልትኖሪ ነው አግበዘሽ መኖር ፈልገሽ ነው ትለኛለች እና ያው አንድ ቀን መልሱን ታገኘዋለች በሚል ዝም ብዬ ነው ምኖረው ማለት ነው ለምን ጥዬም እኮ ወጣለሁኝ እኮ መቼም ምን ግጣሙን አያጣም አይደል ግን እዚህ ጋር ልጆች ይደፈራሉ ብዬ ነው እኮ እንጂ የዛሬ ስንት ዓመት እኔም የነበርኩበት የእድሜ ክልል መቼም ፈላጊ አላጣም በዛንሳ ግን ልጆቼ ናቸው ይወት ብዬ ነው ምኖረውና ደውዬ ይሄው እንዴት እንዳደረች ያት ስጠይቃቸው የለችም አልነገረችንም አሏት በነጋታውም ስደውል አረጋገሽ አይደል አንዳንዴ እኔም ሳልኖር ሳይሆን እነሱም ሳይኖሩ ሲቀሩ ይንገሩሽ አርብለት ስማችን እያነሳሽ እዛ ህይወታችን እናበላሽሽ ህይወትሽ ይበላሻል እዚህ ቤት ነፍስ ይወርቃል እናት ሻፈርት ብላ ኢማን ኦፕራሽን ስትደረግ እኮ ነው የብዬ እኮ ሰው ቤት እኮ ወድቅ ያለው እጄ ልጄን ህይወት ለማዳን ወላሂ ሰው ፊት እኮ ተደፍቻለሁ ወላሂ ልጄ ልትሞትብኝ ነው ብዬ በእውነት አባትዬው ለሷ ብር እንዳሰጧት የሆነ ልጅ ልኮ ማለት ነው ይሁት ብርካቱ ይርክ ደረሰኙ